በቲክታክ ክሬቲቭ አዋርድ ላይ አርቲስት ማስተዋል ወንደሰን ጌታ ህይወታችሁን ይቀይራል፣ ጌታን ተጠቀሙበት፣ እናንተ ካከበራችሁት እናንተን ያከብራችኋል፣ ከናቃችሁት ደግሞ ይንቃችኋል፣ እንደዚያው በማለትም መልእክቷን አስተላልፋለች። እግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። አዶናይ በተቃራኒው ማርያም ስል በርካቶችን ያነጋገረና ወቸው ጉድ ያስባለ ክስተትም እንደሆነም ተፈጥሯል። ሰላም ጤና ይስጥልን ውድ በጊዜ ኢንፎ ቻናል ቤተሰቦች፣ ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቻናል በዋናነት የምተላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንዲዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። እንግዲህ በትናንትናው በ2018 ወይም በ2025 ቲክታክ ክሬቲቭ አዋርድ ላይ ከተከሰቱት እጅግ አነጋጋሪ ከፕሮግራሙ ከሽልማቱ በላይ የበርካቶችን ትኩረት የሳበ እልቂት መሰል ጠላት መሰል የተደረገበትና የተከደበት ርቀት በርካቶችን ያሳዘነ ክስተት እንደሆነም በርካቶቹም ሊታዘቡ ችሏል። እንደምታወቀው ከዚህ በፊት ከተለያዩ ባህሪ ወጣ ብላ እርጋታ ህይወት ውስጥ ያለችው በርካቶችን ያስደመመች በጣም አሁን ከውበቷ ጋር የተረጋጋች መልከ መልካሟ አርቲስት ወይም ሴት ተዋናይ በርካቶች የሚወዷትና የሚያከብሯት እንደ ቁጥር አንድም ደግሞ ውበቷ በጣም የሚያምር በሚያምር አይኖቿ ወደ መድረክ ወጥታ አንድ መልእክት አስተላልፋለች። አርቲስት ማስተዋል ወንደሰን እንደምታወቀው በነቢይ ጥላሁን ቸርች ምዕመን እንደሆነች የአደባባይ መረጃዎች ናቸው። ከዚህ በፊት ወጣ ከሚሉት ባህሪዎቿ ተረጋግታ ወደ ውስጥ ገብታ አንዳንዶቹ ወደ ጌታ የሚመጡት ሴቶች ባል ሲያጡ ይላሉ። ማስተዋል የፈለገችውን ወንድ አማርጣ ማግባት አቅም እንዳላትም የአደባባይ መረጃዎች ናቸው። አይደለም ማስተዋል እሷን የማያክሉት በውበት ብዙ ባለሀብቶችን አግብቶ የተሻለ ኑሮ ሲኖሩም ተስተውሏል። እሷ ግን እርጋታና ጭምትነቷ የበርካቶችን ቀልብ ልስብ ችሏል። ምክንያቱም በጌታ አዲስ ፍጥረት መሆኗ በርካቶችም ትኩረትና ልዩ አክብሮት ለእሷ ሊሰጧት ችሏል። ማስተዋል ታዲያ ወደ መድረክ ወጥታ ምን ነበር ያለችው? እግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። 27 እጩዎች አሉ አይደል? ዛሬ 27 ሽልማቶች አሉ። ማስተዋል ወንደሰን እንግዲህ ያስተላለፈችው መልእክት ነበር። ጌታችን ኢየሱስ ክርስቶስን ተጠቀሙበት። ጌታችን ኢየሱስ ክርስቶስ እናንተ ካከበራችሁ እናንተን ያከብራችኋል፣ እሱም እናንተ ከናቃችሁ ልክ እንደዛው በማለትም መልእክት ያስተላለፈችው ምንም ጥርጥር የለውም። እግዚአብሔር በስጋ ተገለጠ። በአዳም የመጣውን ሞት ማንሳት የሚችለው ወይም ሞትን ማጥፋት የሚችለው ኃጢአት ሆኖ ስለኛ በመስቀል የተቀጣው ጌታችን ኢየሱስ ክርስቶስ እንደሆነ የአደባባይ መረጃዎች ናቸው። የሁሉ ፈጣሪ ነው። ሌሎች ብዙዎች የሚያስቡት ኢየሱስ የእግዚአብሔር ልጅ ነው ሲባል ልክ ከማርያም የተወለደ የእግዚአብሔር ልጅ ይመስላችኋል? አይደለም። እግዚአብሔር በስጋ ራሱ እግዚአብሔር በስጋ ስለተገለጠ ብቻ ነው የእግዚአብሔር ልጅ የተባለው እንጂ ሌላ አዲስ ታምር የለም። ብዙ ሰዎች የተሳሳተ አመለካከትና ወደ ሶስትነት ወደ አራትነት የሚሄዱበት አልፎም ደግሞ ኢየሱስ ከማርያም ሲወለድ ነው ኢየሱስ የተባለው። ስለዚህ ኢየሱስ የማርያም ልጅ ነው፣ ከዛ በፊት የመጣ እንጂ ከእግዚአብሔር በኋላ የመጣ ነው በማለት በርካቶች ሀሳባቸውን ሲገልጹ ተስተውሏል። ራሱ እግዚአብሔር በስጋ እንደተገለጠ መጽሐፍ ቅዱስ ላይ አስረግጦ ይናገራል። አንዴ ፈሪሳውያኖች ወደ ኢየሱስ ቀርቦ እንዴት ነው አንተ ከአብርሃም በፊት ነበርኩ የምትለው? አንተ 50 ዓመት ያልሞላ ሽማግሌ ብሎት ነበር ኢየሱስን። እንዲህ ብሎ መለሰላቸው፣ እኔ ከአብርሃም በፊት ነበርኩኝ፣ ያኔም ለአብርሃምም ኪዳን የገባሁት እኔ ነኝ በማለትም ተናግረዋል በግልጽ። ስለዚህ ምን ትሉት ይሁን? ኢየሱስ በስጋ የተገለጠ እግዚአብሔር እንጂ ተወለደ የሚባለው አማርኛ ልክ እንደ ሰውኛ አመጣጥ ሊሆን እንደማይገባ አመለካከታችን እንደዛ ከሆነ በፍጹም የተሳሳተና የመስቀሉን ሞት ዜሮ የሚያደርግ የኢየሱስን አምላክነት ባህሪ ዜሮ የሚያደርግ ለሰው አምላክነትን እንደ መስጠት እንደሆነ ጭምርም ነው። ከዛም በማለፍ ነው በርካቶቹም ቁጣቸውን የገለጹት። አዶናይ ዝም ብሎ ሽልማቱን ይዞ ቦርድ የተሻለ ይሆናል በማለትም ነው። መጀመሪያ እሷ ስለ ኢየሱስ ስትናገር ለምን ሙስሊሞች እነ ዩቲናስ ወጣ ምንም አላለችም። ዝም ብላ ነው የወረደችው። ለምን በዚሁ ልክ ከአዶናይ አንደበት ጥላቻ ወጣ? ለምን ኢየሱስ ሲባል ሰው ቸኩሎ ማርያም ለማለት የሚሄደው?
ማርያም ራሱ የመድረክ እድል ብትሰጣት ልክ እንደማስተዋል ከማስተላለፍ ወደ ኋላ እንደማትል ምንም ጥርጥር እንደሌለ ጭምርም በአዶናይ ንግግር መቆጣቷ አይቀርም ነበር። ማርያም በሁሉ ቦታ ትገኛለች ወይ? ለስኬቱስ ማን ነው? የእግዚአብሔር ወይም የአምላክነት ባህሪ በአንዴ ሁሉም ቦታ መገኘት ነው። ይህ የአምላክነት ባህሪ እንጂ የሰው ባህሪ አይደለም። ማርያም በሁሉም ቦታ እንዴት ነው የምትገኘው? እንዴት ነው የሁሉንም ሀሳብና ልብ የምታዳምጠው? እሷ ምክንያቱም ሰው ስለሆነች መጽሐፍ ቅዱስ ስለሚል። ስለዚህ የአምላክነት ባህሪን አምጥቶ ሰው ላይ መጫን ልክ እንዳልሆነም በርካቶችን ያሳዘነ ክስተት ሆኗል። የአዶናይ መልእክት ማርያም 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 ማርያም። ብዙዎች መጽሐፍ ቅዱስ አናነብም፣ ችግራችን ሁሌ በደመ ነፍስ እግዚአብሔር የጻፈልንን የፍቅር ደብዳቤ መጽሐፍ ቅዱስ ትተን ሰው የሚለውን ብቻ ነው የምንሰማው። ስለዚህ መጀመሪያ መጽሐፍ ቅዱስ መግለጥ አለብን። አዶናይ ዘጸአት ምንድነው ብባል አያቅም። እርግጠኛ ሆኖ በርካቶቹም እየገለጹ ያሉት ዘፍጥረት ምንድነው ብባል አያቅም በማለትም ነው። አዶናይ በእርግጥ የዋህና ደግ የተረጋጋ ልጅ ነው። በቲክቶክ ክሬቲቭ አዋርድ ዙሪያ ምንም ጥርጥር የለውም ይገባዋል በማለት በርካቶቹም ሀሳባቸውን ሲገልጹም ነበር። ስለዛ እኛ የምንመለከተን ጉዳይ አይደለም። ግን የኢየሱስ ስም ስነሳ ለምን ለመናደር ቸኮለ? ኮንፊርም ከማድረግ ይልቅ ልጇ ነው ወይስ የሚበልጠው እናትየው? በሰውኛ አመለካከት ነው ሰው የሚያየው። ማርያም ናች ወይስ ኢየሱስ ነው መብለጥ የሚገባው? አንዳንዶች አይ በልጇ በእናቷ ቀልድ አናቅም የሚሉት አሉ። ልክ እንደሚያቀና ልክ ተቆርቋሪ እንደመስል ያልተኖረበት ኑሮን ማሰብና ማውራት አያስፈልግም። ስለዚህ አምላክ ወረደ፣ በስጋ ተገለጠ፣ አለቀ። ይህን የማያምን የተረገመ ይሁን ይላል። ከመስቀሉ ሞት ከመስቀሉ ስብከት ውጪ ከኢየሱስ ሞት ስብከት ውጪ የሚያስተምረው የተረገመ ይሁን ይላል ቃሉ። ስለዚህ የተረገመ ከመሆን እግዚአብሔር ይጠብቀን። አዶናይ ውድቀቱን ባያፋጥን ጥሩ ነው። በየቦታው የኢየሱስ ስም በተነሳ ቁጥር ልክ በዚህ ልክ ደረጃ ለምን ተቆጣ? ምን አናደደው? ምን ወደ ብሽሽቅ ከተተው? በማለት ነው በርካቶቹም እየገለጹ ያሉት። ምክንያቱም አዶናይ ብረጋጋና ትንሽ እርጋታው መውደቂያውን ውድቀቱን ባያቻኩል ባያፋጥን የተሻለ ይሆናል በማለትም ነው። ዝም ብሎ በራሱ እምነት ራሱ ወጥቶ እሷ ሳትል በፊት ማርያም ብል ጥሩ ነበር በማለትም በርካቶቹ ሀሳባቸውን እየገለጹ እንደሚገኙ ጭምርም የአደባባይ መረጃዎችና እውነታዎች ናቸው። አዶናይ የሄደበት ርቀት በርካቶችን ያሳዘንና አንገት ያስደፋ ክስተት ነው በማለትም ነው። የኢየሱስ ስም ስነሳ ምን አናደደው? ምናልባት የሃይማኖት ምናልባት የእውቀት ችግር ሊኖረው ይችላል። ማርያም ብል የፈለገውን ብል ችግር የለውም። ግን የማስተዋል ንግግርን ተከትሎ ለምን በኢየሱስ ላይ ለምን ይህን ያህል በዚህ ልክ ጠላት መሆን አስፈለገ? የኢየሱስ ስም ስነሳ ለምን ነው በዚህ ልክ ምንድን ነው ያናደደው? በማለትም ነው በርካቶቹም እየገለጹ ያሉት። ይህ መልእክት ማስተላለፉ በርካቶችን ያስደነገጠና ያሳዘነ ክስተት ሆኗል። በራሱ ወጥቶ ብናገር የተሻለ ነበር። የማስተዋል ንግግርን ልክ እንደ መልስ ምት አይነት ኢየሱስንና ማርያምን ጠላት ለማድረግ የሞከረበት ማስተዋል ለማርያም ጥላቻ እንደሌለባት በአደባባይ ገልጻለች። ልክም እንደ መጽሐፍ ቅዱሱ ብጽዕት እንደሆነችና ትወዳታለች፣ ታከብራታለች። ግን አምልኮና አክብሮት ስግደት አትሰጥም። ምክንያቱም ለአንድ አምላክ እኛን ለፈጠረ ወርዶ ለሞተልን ለኢየሱስ ክርስቶስ ነው። ከማርያም በፊት ኢየሱስ ነበር። ይህ ልታወቅ ይገባል። ያን የማያውቅ የኢየሱስ አምላክነትን የካደና የተረገመ ፍጥረት እንደሆነም በርካቶቹ ሀሳባቸውን እያጋሩ እንደሚገኙ ጭምርም ነው። አምላክ በስጋ ተገለጠ እንጂ ስጋ ወይም አካል የማርያም ወይም አብራክ ክፋይ እንዳልሆነም የአደባባይ መረጃዎች ናቸው። ይህ ነው። እንደዛ ከሆነማ አዲስ ፍጥረት መጥቷል ወይም አምላክና ሰው ፍጥረት ሆኗል የሚለው ነገር ወደዛ ስለሚያመጣ የተረገመና የአምላክነቱን አመለካከት በጣም የሚጻረርና የሚቃረን የመስቀሉ ሞት ዜሮ የሚከት ስራ እንደሆነም በርካቶቹ ሀሳባቸውን ሲገልጹም ተስተውሏል። ይህን በማስመልከትም ነው ለእናንተ ይዤላችሁ መጣሁት። ክሬቲቭ አዋርድ ላይ አዶናይ ሽልማቱን በማስመልከት የዘንድሮ ለፍቶበታል፣ ደክሞበታል በማለት በርካቶቹ ሀሳቡን ገልጿል። ከሽልማቱ ሳይሆን ንግግሩ ግን በርካቶች እንዳዘኑበትም ነው። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ በጊዜ ኢንፎ ነው። ቻናላችንን በጊዜ ወቅታዊና ታማኒ መረጃን ያግኙ። ሰላም ቆዩልኝ።